ዛሬ እንግዲህ በብሎኬት ለመስራት ላሰባችሁ ምርጥ መረጃ ይዤላችሁ መጥቻለሁ። ራሴ የሰራሁትን ስንት እንደፈጀብኝ ነው የምነግራችሁ። ቪዲዮውን ላይክ፣ ሼር አድርጉ። እስከመጨረሻው አብራችሁን ሁኑ። እንደዚህ አድርጎ ለማሰራት ምን ያህል ይፈጃል የሚለውም ማለት ነው። ብዙ ነገር ያስፈልገናል። ላይክ ሼር እያደረጋችሁ አብራችሁን ማለት ነው። ምክንያቱም በብሎኬት ስንሰራ ብሎኬት ያስፈልገናል፣ ሲሚንቶ፣ ከረሳና የተከሰከሰ ድንጋይ ማለት ነው፣ አሸዋ ብዙ 100 ኩንታል 120 130 ኩንታል ድረስ ያስፈልገናል ለአምስት ክላስ ቤት ማለት ነው። ብረትም እንዲሁ ይህን ሁሉ በጥቅል ነው እኔ ስንት እንደፈጀብኝ የምነግራችሁ ማለት ነው። የቀያሽ በቃ ልክ እንደዚህ ተቀይሾ ዙሪያውን የሚቆፍር ብዙ ነገር ያስፈልገናል እና ያለውን መረጃ ዛሬ አካፍላችሁ ነው። ድንጋይ እንደዚህ በመኪና ያስፈልጋል። ብዙ ወጪ አለው እና ቪዲዮውን ላይክ ሼር አድርጉ። ዛሬ ላይ ለእናንተ ነው ይጠቅማችኋል ብዬ ይዤላችሁ የመጣሁት። ለጓደኞቻችሁ ምናምን ሼር አድርጉ። ምን ያህል ብር እንደፈጀ ማለት ነው። ከመጀመሪያው እስተ መጨረሻው ቆርቆሮ እስከሚለብስ ድረስ። ቆርቆሮው ደግሞ በአዳማ ቆርቆሮ ማለት ነው። በቆርቆሮ ሳይሆን በአዳማ ቆርቆሮ እና ያለውን መረጃ ነው የምነግራችሁ። እኔ በነገራችን ላይ እንግዲህ ከባለቤቴ ጋራ እየሰራን ነው ከዚህ ለማድረስ የሞከርነው ማለት ነው። በጣም ከባድ ነው ለመናገር ግን ቢሆንም በብሎኬት ማሰራት ይሻላል በእንጨት ቤት ከማሰራት። የተለያየ እኔ እንጨትን ቤትም አይቼዋለሁ። ሲሚንቶውን እንጨት ቤት አስገርፎ ምን ብሎ እስከመጨረሻው ብታስቡት ሲሚንቶው ብዙም አያስጨምርም። ቢያንስ የሚያስጨምራችሁ እንደ 50 ኩንታል 60 ኩንታል ነው። እዛ በላይ አያስጨምርም። እና ያለውን መረጃ ይዤላችሁ መጥቻለሁኝ። ስንት ብር እንደፈጀ ወደ መጨረሻ ነግራችኋለሁኝ። እስከመጨረሻው ግን ተከታተሉ፣ አብራችሁን ሁኑ ማለት ነው። እና በነገራችን ላይ አንድ ደግሞ የሚያሰራ ቤተሰብ በጣም ቤተሰብ ያስፈልጋል። እኔ በቤተሰቦች ላይ ነው እንጂ ወላሂ ከባድ ነው። በወንድሞቼ ላይ በረካ አላህ ያርግልኝ። በወንድሞቼ ላይ ነው ማለት ነው። ቆመው እቃም በመግዛት ይሄ ርካሽ ይሄ ውድ ብለው ማለት ነው። እና ያለውን ነገር እንግዲህ አብረን እናያለን። እንግዲህ በኋላ ቤቱ ብሎኬት ስትሰሩ ማለት ነው መጀመሪያ ላይ ቀለል ይላል። ከዛ በኋላ ደግሞ ያደሩ ወጪዎች ብዙ የሚወጡ ወጪዎች አሉ እና እነዛን ዝርዝር አድርጌ እነግራችኋለሁ። እንደዚህ ዙሪያውን ብሎኬት ተደርድሮ ካለቀ በኋላ ክፍሉ ተከፋፍሎ ካለቀ በኋላ እንግዲህ ተላቀቅን ብላችሁ ከጨረሳችሁ በኋላ ብረት የሚባል ይሄ ብረት እንግዲህ ዙሪያውን ብረቱ ይታሰራል። ይሄን አታስቡም እናንተ መጀመሪያ ስታሰሩት ማለት ነው። ይሄ ዙሪያውን በቃ ጠርዙ ዙሪያውን ብረት ይታሰራል በብረት ማለት ነው። ከዛ ደግሞ የክፍሎቹ አጋጣሚ ይሄ በዚህ እንግዲህ የሚሄደው ወደዛ ብረት ወደዚህ የሄደው ይሄ ዙሪያውን እንዳለ ብረቱ ይታሰርና ከዛ በኋላ ነው ደግሞ ላውን አርማታ ይሆናል። እንደዛ ከሆነ በኋላ ነው ቤቱ ልክ እንደዛ አድርገው ይሄን አርማታ ያደርጉትና ይሄ ዲዛይኑ ይወጣል። በቃ እንደገና ነው እያደር እውነት የምሬን ነው። አንዳንዴ እንጨት ቤት መስራት በብሎኬት መስራትም ይሻላል እላለሁ እኔ። ቢያንስ ይሻላል የሚባለው ትንሽ አንድ ሰው ደህና ቋሚ ስራ ኑሮት ደህና ብር እያለው የእንጨት ቤት ጀምሮ በእንጨት ቤት ብሩን ማፍሰስ በዚህ በብሎኬት ጀምሮ ቀስ ብሎ ቢያሰራ የተሻለ ነው። ይሄ እንግዲህ ብሎኬት ተደርድሮ ካለቀ በኋላ እንጨት እየተመታ ነውና እንጨት ደግሞ የእንጨቱን የምነግራችሁ እኔ እንደዚህ ከተዋጠረ በኋላ የቆርቆሮ የሚመታበት ሞራኒ የሚባል ታውቃላችሁ? ሞራኒ የሚባል እንጨት አለ። ለኮርኒስ ለተለያየ የሚሆን ማለት ነው። ያንን ሞራኒው ደግሞ ይሄ ቀጫጭኑ ሳይሆን ወፍራራም ሞራኒ አለ እና በዛ ነው የሚመታው ቆርቆሮ ተመትቶ ካለቀ በኋላ ልክ እንደዚህ ይሆናል እንደምታዩት ማለት ነው። ይሄ ቤት እንግዲህ ከመጀመሪያው አያችሁት ነው ሲጀመር እና ልክ እንደዚህ ይሆናል። እንደዚህ ለማድረግ ስንት ብር ይፈጃል የሚለው ነው ዛሬ ወደ እናንተ የማደርሰው። እኔ በሰው ቤት ወይንም በሰው እንትን አይደለም ራሴው ያሰራሁት እኔ ራሴን ቤት ነው ወጪ ነው የምነግራችሁ ማለት ነው። እና መጀመሪያ ሲሚንቶ ትገዛላችሁ። ሲሚንቶ የሚበቃውን ያህል ቢያንስ 140 ኩንታል የሚሆን 100 ኩንታል የሚሆን 120 ኩንታል የሚሆን የሚበቃችሁን ያህል መጀመሪያ ታስገባላችሁ። ቢያንስ 100 በላይ ኩንታል ታስገባላችሁ። መጀመሪያ ላይ እንደማንም ብላችሁ ሲሚንቶን ትገዛላችሁ። እንደ ሂሳቡ ማለት ነው። ምሳሌ 100 ኩንታል ብገዙ በሺ ምናምን አሁን ከመቶ ምናምን ሺህ በላይ ነው። ብዙም የተጋነን አይደለም። እስከ 140 ኩንታል ብገዙ ቢያንስ እስከ 140 ሺህ ድረስ እዛ በላይ አይሄድም እና እንደዛ እኔ አሁን ቢያንስ
እስከ 140,000 ከዛ በላይ ነው የሚሆነው። ቢያንስ 100 ኩንታል 140,000 ነው የሚሆነው በ4 በዛ ብትገዙ እና አንዴ ደግሞ ብረቱን ትገዛላችሁ። ብረት ማለት ነው። ብረቱን አንዴ በመኪና አዛችሁ ከዛው እንዲወርድላችሁ አድርጋችሁ ከቦታችሁ ታስገባላችሁ። በነገራችን ላይ ጠባቂ የተለያየ ነገር ብዙ ነገር ያስፈልጋል። ያንን ሁሉ ግን በወጭ ነው የሚሆነው። በተለይ ቤት ለመስራት ቤተሰብ ያስፈልጋል የሚባለው በቃ አንዳንድ ወጮችን ቤተሰብ አዛ ከለ ውሃ በሉት የተለያየ ወጭን እንትን ትላላችሁ ለመጠበቅ በሉት ለመዶል የተለያየ ልክ እንደዚህ እንዳልኳችሁ ብረቶቹ ይቆማሉ። ልክ እንደዚህ ማለት ነው። ብረቶቹ ከቆሙ በኋላ ነው እንግዲህ እነዚህ ብረቶች ዙሪያውን አርማታ ሆነው ወይም አርማታ ይሆናል አይደለ? ልክ እንደዛ አርማታ እንዲያደርጉት እንደዛ በጣውላ አፍነው አርማታ ያደርጉታል። ከዛ ይፈታል። ከተፈታ በኋላ ነው በብሎኬቱ ዙሪያውን የሚደረደረው ማለት ነው። ከተደረደረ በኋላ ነው እንደገና ያለ መዓት የሚመጣው። ይሄ ደግሞ የምታዩት ቱቦ ይሄ ከመጥበህ ላይና ሸዋር ቤት ውሃ መውጫ ነው። ይሄ የውሃ ነው። መታጠቢያ በሉት የምን በሉት የተለያየ በራሳችሁ ፈቃድ ከዛ ቀድሞ የሚያሰራው ሰው እንዴ ዘመናዊ ነገር አድርጋችሁ አሰራልኝ አላችሁት ቆንጆ አድርጎ ያሰራላችኋል። ግን ወላሂ ነው የምላችሁ ብር ከእጃችሁ ቢኖር ሰው ከሌለ በጣም ከባድ ነው። ዋናው ነገር የሚያስፈልገው ሰው ነው። በቃ ቤት ለመስራት ከዛ ሁነኛ ሰው ያስፈልጋል። ኢትዮጵያ ላይ ሁነኛ በቃ የራሴ ብሎ ተቆጣጥሮ የሚያሰራ ማለት ነው። ድንጋይ ከመጣ በኋላ የሚያስፈልገው የተከሰከሰ ድንጋይ። የተከሰከሰ ድንጋይ የሚጠቅመው ለምንድን ነው? ለአርማታ ለማድረግ ነው። መጀመሪያ ሲነሳ ከዛ በኋላ ይሄ ብረቱ ታቅፎ በተከሰከሰው ድንጋይና አሸዋ ሲሚንቶ ሆኖ ተቦክቶ ነው እንግዲህ ከዚህ ውስጥ ገብቶ ታቅፎ በእንጨት በኋላ ሲፈታ አሙድ የሚቆመው ማለት ነው። ያና እንግዲህ እንደ ፍላጎታችሁ ምሳሌ አንድ መኪናም አበቃችሁ ቤቱ ስታሰሩ የሚበቃችሁን ያህል ይነግሯችኋል። አንድ መኪና አበቃችሁ አንድ መኪና ትገዛላችሁ። በሚዛንም ሆነ በተለያየ ነገር ማለት ነው። እና ብሎኬቱ ደግሞ አንድ ብሎኬት 50 ብር ነው። ወደ ክፍለ ሀገር እኔ የአዲስ አበባን አይደለም 50 ብር ነው አንድ የ15ቱም የ20ውም 50 ብር ነው ማለት ነው። አረ ባለ 20 እናድርግ የምትሉ ሆነ ባለ 20 ታደርጉትና ሁሉንም በ50 ብር ሂሳብ አድርጋችሁ ትመቱታላችሁ። ቢያንስ አናጢው ይመጣና ያየዋል አይደል? ይሄን ያህል ብሎኬት ይፈልጋል። አንድ ቤት 2000 ምናምን 2500 ብር አፈለገ 2500 ብሎኬት ይፈልጋል አለ። በዛ መምታት ነው እናንተ ስንት እንደሚፈጅ ማለት ነው። ይሄ ቤት እንደዚህ ለማድረግ ቢያንስ በቀላሉ 1.250 ነው የፈጀብኝ። በነገራችን ላይ 1.34 ድረስ ይፈጃል። ግን እኔ የውሃ አልከፍልም። የተለያየ ነገር ወንድሞች ናቸው ከዛ የሚሰሩት የሚገዙትን ጣውላ ብትሉ ከጓደኛ እያነሱ የተለያየ ነገር ሰው ነው የሚያስፈልገው። በርካሽ ዕቃ ይገዛሉ። በቃ ለእናንተ ማለት ነው። በጣም ነው ያን ነገር የሚቀንስላችሁ። ብረት ሲገዛ አንዴ በጃምሊያ ሲቀንስ ሲሚንቶ ልክ እንደዛው ማለት ነው። ዋናው ነገር ሰው ያስፈልጋል ያልኳችሁ ለዛው ነው። ቤት ለመስራት ብር ሳይሆን ሰው ያስፈልጋል። ብሩም ቢኖር ሰው ነው የሚያስፈልገው እና መጨረሻ